ቀጥሎ ያለው ተናጋሪያችን እንግዲህ ብዙዎች ሲነጋገሩበት ነበር። በእርግጥ ይናገራል ወይ እንዴት ሆኖ በምን መልኩ ብለው ብዙ ሲጠይቁ የነበሩበት ካነጋገሩት ስሞች አንዱ ነው። ይህንን በይነመረብ ትዕይንተ ህዝብ ስንጠራ ይገኛል ስንል ካነጋገሩ ስሞች አንዱ ነው። እሱም አቶ ዘመነ ካሴ ነው። የአማራ ህዝብ ብሔራዊ ድርጅት አመራር ነው። በአሁኑ ወቅት በትጥቅ ትግል እያካሄዱ የሚገኙ ኃይላትን በመምራት ላይ ካሉ ጓዶች አንዱ ነው። አቶ ዘመነ ካሴን እጅግ አድርገን እናመሰግናለን። በዚህ ጦርነት እንዲቆም አገዛዝ እንዲያበቃና ሰላም እንዲመጣ በሚደረግ ጥሪ ለመካፈል በመፍቀዱና በመወሰኑ ምክንያት በታዳሚዎቹ በመላ ዓለም ባሉ ሰልፈኞች፣ በአዘጋጆቹና በተናጋሪዎች ሁሉ ስም እጅግ አድርጌ ላመሰግነው እወዳለሁ። መቀጠል ትችላለህ። ጤና ይስጥልኝ። በጣም አመሰግናለሁ። ከመነሻው መልእክቴንም አስተላልፈው በድካምና በጉንፋን ጫና ስር ሆኜ ስለሆነ አንዳንድ ምቾት የሚነሱ ነገሮች ቢፈጠሩ ወይ ቢታዩ ከወዲሁ ይቅርታ ጠይቃለሁ። እጅግ በጣም አመሰግናለሁ። መልእክቴን በሚከተሉ አኳኋን በጽሁፍ አቀርባለሁ። ለአብሮነት ኢትዮጵያ ጊዜያዊ አስተባባሪ ኮሚቴ በቅድሚያ በዚህ ዝግጅት ላይ ስለጋበዛችሁን በጓዶችና በትግላችን ደጋፊዎች ስም አመሰግናለሁ። የአብይ አህመድን አገዛዝ ለመታገል እንድንገደድ ያደረገን ራሱ ግለሰቡና እርሱ የመሰረተው የግድያ የዝርፊያና የዘር ፍጅት መዋቅር ነው። የአማራ ህዝብ መንግስትነትን አሳምሮ የሚያውቅ ለመንግስትነት መጽናትም የሚዋደቅ የነጻነትን ጥቅምና ዋጋ በሚገባ የሚረዳ ህዝብ ነው። በዚህ መንግስትነትን በሚያውቅ ህዝብ ላይ ጊዜና ሁኔታ ተገጣጥሞለት የመንግስት መሪ የሆነው አብይ አህመድ ግን መንግስታዊ ስልጣንን ህዝብን በዘሩ ለመግደልና ለማፈናቀል የዘር ፍጅት ለመፈጸሚያነት አዋለው። ተንበርከኩልኝና እኔ ልግዛችሁ ማለት የየትኛውም አምባገነን ባህሪ ነው። የአብይ የሚለየው ልግደላችሁና ሙቱልኝ፣ ይህንንም ሳደርግ ዝም ብላችሁ ተገደሉልኝ፣ በዘር መርጨት ፈጃችሁ ማትከላከሉኝ ብሎ መነሳቱ ነው። የአማራ ህዝብ ደግሞ አንተ ገዳይ እኛ ሟች አንሆንም ብሎ ብረቱን አንስቷል። ይህ የመጨረሻው ውሳኔ ነው። ከዚያ በፊት ህዝባችን የደም መፋሰስ ሳይመጣ የአብይ አህመድ አገዛዝ የአማራ ህዝብ ላይ የሚያደርሰው በደልና መፈናቀል፣ ጥቃትና ክፋት እንዲያቆም በሁሉም የክልሉ ዋና ዋና ከተሞች በሰልፍ ጠይቋል። በወቅቱ ህዝቡ በሰላማዊ ሰልፍ ጭምር አትግደሉኝና አታፈናቅሉኝ ብሎ ሲማጸን ራሱ አብይ የሰጠው መልስ እናንተ ጩኸታሞች የሚል ነበር። ቆይቶም የአማራን ህዝብ በብዙ ጸያፍ ቃላት መዝለፍ ጀመረ። ለተነሳ ሰላማዊ ጥያቄ ሁሉ ህዝብን መዝለፍ ሳይበቃው ጠመንጃህን ብቻ ሳይሆን ቀበቶህንም አስፈትቻን በረክካለሁ ብሎ ዘመተ። ቁጭ ብለን አንሞትም ያለ ትውልድ ይህ ሰውዬና ምስለኔዎቹ እስካሉ ድረስ እረፍትም ህይወትም አይኖረኝም ብሎ ህልውናውን ለማረጋገጥ እየታገለ ይገኛል። ወዳጆቻችን እንዲያስታውሱት ጠላት ደግሞ እንዲገባው መግለጽ የሚያስፈልገኝ አንድ ነገር አለ። የአማራ ህዝብ ወደዚህ አይነት መራራ ትግል ውስጥ የገባው መሮት ብቻ አይደለም፣ የሰላም መንገዶች ሁሉ ተዘግተውበት እንጂ። የታመመ አዲስ አበባ ሄጄ ልታከም ቢል ተደብድቦ ይመለሳል። በተለያዩ የሀገሪቱ ክፍሎች ያለን አማራ እየገደሉ የተረፈውን አፈናቀሉት። በአንድ ወቅት የተባበሩት መንግስታት ድርጅት እንዳለው በ11 የአማራ ክልል ዞኖች ውስጥ 11 የተፈናቃይ መጠለያዎች ተፈጠሩ። እነዚህን ተፈናቃዮች የደቡብ የኦሮሞ ወይም የቤንሻንጉል ህዝብ ያፈናቀላቸውና ውጡልኝ ያላቸው አይደሉም። ገድሎ የተረፉትንም ነቅሎ ያፈናቀላቸው የአብይ አህመድና የሽመልስ አብዲሳ አገዛዝ የሻርሊ ሐሰን ተላላኪያዊ መዋቅርና ስራ ነው። የአማራን ህዝብ አፈናቅለው ብቻ አልበቃቸውም። በቀይም መጠን እንገላለን፣ አትግደሉኝ፣ አታፈናቅሉኝ ብሎ በየከተማው በየአደባባዩ ተሰለፈ። ህዝባችን ለጠየቃቸው ጥያቄዎች ሁሉ የሚሰጠው ምላሽ ግድያና ጥቃት ሲሆን አሁንስ በዛ በሚል ውሳኔ እርምጃውን ከሰልፍ ወደ ሰይፍ አሳድጓል። ይህንን ሰይፍ ወደ አፎቶ የምንመልሰው አብይ አህመድና ግብረ አበሮቹ የአማራ ህዝብ የሚገድሉበት ክንድ ሲሰባበር ነው ብሎም ወሰነ። የአማራ ህዝብ አንገት ደፍቶ እንዲኖር የሚፈልግ ኃይል ሁሉ መጀመሪያ እርሱ ራሱ ይደፋል ወይም ይደፋል ብሎ አፈሙዙን ወደ ጥላቶቹ አዙሯል። እናም
ሰላም ይምጣ የሚለውን አጀንዳ የአማራ ህዝብ ገና ከማለዳው ሲጠይቀው የነበረና ጥቅሜና ፍላጎቴም የሚከበረው በዚህ መንገድ ብቻ ነው ብሎ የሚያምን እንጂ ፈልጎት ወደ ውጊያ የገባ አይደለም። ተገዶ የገባበትን የትግል እያካሄደ ያለው ሰላምን ለማጽናትና ለማምጣት በሚወዳት ሀገር ውስጥ በሰላምና ከሚወዳቸው ኢትዮጵያውያን ወገኖቹ ጋር እንደ ልማዱ በትብብርና በህብረት ለመኖር ነው። ሰላም ስትራቴጂካዊ ግባችን ነው። የትግላችን ግብም ህልውናችን በዘላቂነት ማረጋገጥና ሰላምን ማምጣት ነው። ሰላም ይምጣ፣ ጦርነት ይብቃ ማለት የጦርነት ጠማቂዎች ገለል ሊበሉ፣ የጦር ወንጀለኞች ለፍርድ ይቅረቡ ማለትም ነው። የአማራ ህዝብም ሆነ የመላ ኢትዮጵያውያን ጠላትና በፈረቃም በጅምላም እየገደለ ሰላም የነሳን ሐኪሙም ወዛደሩም ነጋዴውም አርሶ አደሩም ሰርተው እንዳይኖሩ ያደረገው የአብይ አህመድ ገዳይ መንፈስ ነው። ይህ ገዳይ መንፈስ ሰላምን አይፈቅድም። መንግስትነትና መንግስታዊ ስልጣን እጅግ ጥንቃቄ የሚፈልግና ብቃትንም ግድ የሚል ቢሆንም የአብይ ገዳይ መንፈስ ግን መንግስትነቱን ለማሳየት የሚጥረው የመግደል አቅሙን በማስፋትና በማብዛት ነው። መንግስትነት የማህበረሰብን ችግር ለመፍታት ምን ሰራው፣ ምንስ መስራት ይኖርብኛል የሚል መሰረታዊ ጽንሰ ሐሳብን ማዕከል ያደረገ ቢሆንም የአብይ አህመድ ገዳይ መንፈስ ግን ሲያሰላ የሚውለው ስንት እናት ገደሉ፣ ስንት ህፃን አረዱ፣ ስንት ሴት ተደፈሩ እያለ ነው። የሀገር ልማት አቁሜ በ10 ቢሊዮን ዶላር እዋጋለሁ፣ ሺህ ዓመት እዋጋለሁ ሲል ያልሰማው ኢትዮጵያዊ የለም። ይህ ገዳይ መንፈስ አሁን ወይም የአማራ ህዝብ አስገዳጅ ሁኔታ ውስጥ ገብቶ ትጥቅ ትግል ማድረግ ከጀመረ ጊዜ አንስቶ የመጣ አይደለም። ገና ስልጣን ከያዘበት ሰሞን ጀምሮ ሲናገረው የነበረ ሆኖም በብዙ ተስፈኛ እምነቶች ምክንያት የተሸፈነለት የሚያንቀሸቅሽ ደም የማፍሰስ ግብና ግብር የነበረው ሰው ነው። አብይ አቅም የሌለው አገር መምራት የማይችል ድውይ ሰው መሆኑን ማንኛውም ተራ ኢትዮጵያዊ የተስማማበት ወቅት ላይ እንገኛለን። የአብይ አቅም ህፃን መግደልና ሴትን መድፈር ነው። የአብይ አቅም ቤተመንግስት ቁጭ ብሎ ከ500 እና 800 ኪሎ ሜትር ላይ ሰው አልባ ድሮን በመተኮስ አራስ መግደል፣ መምህርና ተማሪ መጨፍጨፍ ነው። የአብይ አቅም የድሃ ልጅ እያስገደዱ ጦር ሜዳ እየላኩ መማገር ነው። አብይ 1 ግራም ፖለቲካዊ ዕውቀትና እንጥፍጣፊ ወታደራዊ ችሎታ የሌለው ሰው መሆኑን ለማወቅ ባለፉት ዓመታት ያካሄዳቸውን ጦርነቶች ኦዲት ማድረግ በቂ ነው። አንድም ጦርነት ያላሸነፈ ብቻ ሳይሆን ደግሞም ማሸነፍ የማይችል አቅመቢስና አገር ጠል ሰው ነው። የአብይ አቅምና ችሎታ ኢትዮጵያን እየዘረፈ በውጭ ሀገር ፎቅ መደርደር ነው። የአብይ አቅም በቴሌቪዥን እየቀረቡ ድርድር ውሸት ማውራት ነው። አብይ ችሎታ የለውም ማለት ግን ጭካኔ የለውም ማለት አይደለም። ጭካኔውን ልጆቻቸው በወታደሮች እንዲደፈሩ ትዕዛዝ ሲሰጥ የሰሙ እናቶች፣ ወንድሟ አጠገቧ ሲረሽን ያስተዋለች፣ በድሮን ሙሉ ቤተሰቡን ያጣ ቤተዘመድ፣ በመድፍ ቤተክርስቲያኑና መስጂዱ የወደመበት ምዕመን ብቻ ሳይሆን የትኛውም የገጠርና የከተማ ሰው አይቶታል። ይህ ሰው የሚመራው አገዛዝና ለእርሱ ታዛዥ ሆነው የተሰየሙ የሰላም ጸሮችን ሁሉ መመንጠርና የጋራ ሀገር እውነተኛ እኩልነትና ነጻነት የሰፈነበት ኢትዮጵያን መፍጠር አንዱ ገዳይ ሌላው ሟች ሳይሆን ሁላችንም ነዋሪ የምንሆንባትን ሀገር መመስረት የዚህ ትውልድ ታሪካዊ ኃላፊነት ሆኗል። የአማራ ህዝብ ይህንን ትግል የሚያደርገው ጦርነትን ለማቆምና ሰላምን ለማምጣት እውነተኛ ፍትህ በማስፈን የእልቂትን ምዕራፍ ለመቋጨት ነው። የአብይ አቅም መግደል ነውና የመግደያ በትሮቹን አስጥሎ ህዝብ በሌሊትም በተኛበት ቀንም በዋለበት እገደላለሁ የማይልበትን ሁኔታ ለመፍጠር ነው። በዚህ አገዛዝ ያልተገደለና ያልተበደለ ህዝብ የለም ብለን እናምናለን። ከዚህ በኋላ ባለችው ኢትዮጵያ ውስጥም አንዱ ተንበርካኪ ሌላው አንበርካኪ የሚሆንበት መንገድ መኖር የለበትም ብለንም እናምናለን። ሰዎችም በሙያቸው፣ በማንነታቸው፣ በሃይማኖታቸውም፣ በጾታቸውም በፈረቃና በተናጠል የሚገድለው የሚያስረውና የሚያፈናቅለው የአብይ አህመድና የምስለኔዎቹ ስብስብ በስልጣን ላይ እስካለ ድረስም የትኛውም ህዝብ ሰላም ያገኛል ማለት አይቻልም። እንደዛም አናምንም። በመሆኑም የጎንዮሽ አለመግባባቶችን እየፈታን ዋናው የሰላማችን ጦት ዘበኛ የሆነውን አገዛዝ ለማስወገድ በሁሉም አይነት መንገድ መናበብና መነጋገር ያለብን ወቅት ላይ እንደምንገኝ ማስታወስ ያስፈልገናል። ይህ ግለሰብና ሎሌዎቹ አገሪቱን ይጠሏታል። የእያንዳንዳችንን ህይወት ማሳጣት ሲያቅታቸው አገር አሳጥተውን እነርሱ ወዳዘጋጁት ሀገር መፈርጠጣቸው አይቀርም። ያ ከመሆኑ በፊት የአንዳችን ቁስል ለሌላችን ህመም ሆኖ አንዳችን ለሌላችን ደራሽ ሆነን ተባብረን ይህን አገዛዝ ለማስወገድ መናበብና የጋራ ግንባር ለመፍጠር መሽኮርመም የለብንም። የኢትዮጵያን ፖለቲካ ኃይሎች ገድዬ አሰሬና ከፋፍዬ ጨርሻለሁ የሚለውን የአብይ አህመድን እብሪት
በመተባበርና በመነጋገር አንድ ሀገርና አንድ የጋራ ጠላት አለን በሚል መንፈስ በመረባረብ ማሳየት መታገል ይኖርብናል። አብሮነታችን መጀመር ያለበትም ከዚህ ነው። የጋራ ሀገር የጋራ ጠላት አለን፣ በጋራ መታገል የሚገባናል ብለን ማመን። ይህንን ስናደርግ ሰላምንም እናመጣለን፣ ጦርነትም ያበቃል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ፣ ክፋት ለማንም በጎነት ለሁሉም። አመሰግናለሁ። በጣም እናመሰግናለን አቶ ዘመነ ካሴ፣ እጅግ አድርገን እናመሰግናለን። መልእክቱን እንግዲህ አሻግሯል። በአሁኑ ወቅት ይህንን ስርጭት ከ30 በላይ መገናኛ ብዙሃን በቀጥታ እያሰራጩት ነው። ይሄ በእውነት በጣም ትልቅ ድል ነው እና ይሄ የሚያስረዳን ብዙ ነገር አለ። እየጠቀስኩ ያለሁት ነገር ቅድም ነበረ። በበርካታ የሀገሪቱ አካባቢዎች መልእክት እየደረሰን ነው። ዩቱብ ብሎክ ተደርጓል። በብዙ አካባቢዎች ዩቱብ ብሎክ ተደርጓል። በበርካታ አካባቢዎች ደግሞ ኢንተርኔት እና ማለት ዋይፋይም ዴታም እንዲቋረጥ ተደርጓል። አገዛዙ በእርግጥም ሳይጀምር ተሸንፏል ማለት የሚቻል ይመስለኛል። ጦርነት እንዲቆም፣ ሰላም እንዲመጣ፣ አገዛዝነት እንዲያበቃ የሚጠይቅን ፍጹም ሰላማዊ የበይነመረብ አደባባይን ተቃውሞ እንኳን መታገስ የማይችል ቆዳው የተገለበጠ አገዛዝ ነው እና ይሄ የሚያስረዳን ብዙ ነገር አለ። ስለዚህ ቪፒኤን እየተጠቀማችሁ እዩት። መልእክቱ ደግሞ በስፋት እንዲዳረስ ከዚህ ቀደም የጠየቅነው ጥያቄ ነበረ። መልእክቶቹ ሲቀርቡ ከቀረቡና ከተላለፉ በኋላ በተለያዩ ቋንቋዎች ለመላ ኢትዮጵያ እንዲደርስ ድጋፍ ብታደርጉልን እንወዳለን እና እሱንም በዚሁ አጋጣሚ ማሳሰብ እወዳለሁ። እዚህ መልእክት እያስተላለፉ ያሉት ቀደም ሲል የተላለፈው የዘመነ ካሴን መልእክት ጨምሮ ከዛው ከሀገር ቤት እየተላለፉ ያሉት ቁጥራቸው ቀላል አይደለም። ይሄም ትልቅ ካሬጅ፣ ትልቅ ጀግንነት የሚጠይቅ ነገር መሆኑንም መግለጽ እወዳለሁ። በተለያየ መገናኛ ብዙሃን ይህንን ታላቅ የበይነመረብ ትዕይንተ ህዝብ እየተከታተላችሁ ያላችሁ በየምትከታተሉበት ሚዲያ ሁሉ ሊንኩን እየተከታተሉ ወይም ሰልፉን እየታደሙ ላይሆኑ ይችላሉ ብላችሁ ለምታስቧቸው ሁሉ ብትልኩላቸው በጣም ደስ ይለናል። ለሰልፍ ወደዚህ ሰላማዊ ወደዚህ ፍጹም በጎ የሆነ ትዕይንተ ህዝብ ሁሉም እንዲሰባሰብ አድርጉ። አገዛዙ ምን ያህል እንደተሸበረ በተግባሩ አሳይቷልና ግልጽ መልእክት አስተላልፈናል። ግልጽ መልእክትም አስተላልፏል አገዛዙ። ስለዚህ ከዚህ በኋላ ያለውን የምንወስነው ዜጎች ነን። ቀደም ሲል ጠርቻቸው የነበሩት አቶ ዩሱፍ አሁን ከቀጠሉ በኋላ ቀጥሎ የሚናገረው አቶ ጃዋር መሐመድ ይሆናል በነገራችን ላይ። ስለዚህ ለሱም ተዘጋጁ። አቶ ዩሱፍ ያሲን የአፋር ተወላጅ ናቸው። በተለያዩ የፖለቲካ ጉዳዮች ላይ ሰፋ ያለ ትንተና ሲሰጡ ቆይተዋል። ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፍ ጽፈዋል። በጦቢያ መጽሔትም አምደኛ ነበሩ። በአፍሪካ ቀንድና አካባቢ ጉዳዮች ላይ በጂኦፖለቲካው ላይ ሙያዊ አስተያየት በስፋት ይሰጣሉ። በጉዳዩም ባለሙያ ናቸው። ዛሬ ተገኝተው መልእክት ሊያስተላልፉ ስለተገኙ ከልብ አመሰግናለሁ። 10 ደቂቃ አሉት። ያንን 10 ደቂቃ ተጠቅመው ጦርነት እንዴት እንዲቆም፣ አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያሉትን ሀሳብና ምክረ ሀሳብ ያቅርቡ። መቀጠል ይችላሉ አቶ ዩሱፍ ያሲን። አመሰግናለሁ። አሰባሳቢ ማንነት ነው የመጽሐፉ ስም፣ አሰባሳቢ ማንነት። ሰሞኑም እሺ አስተባባሪ ሳይሆን አሰባሳቢ ማንነት፣ ኢትዮጵያዊነት አሰባሳቢ ማንነት፣ አብሮነት እያልን ስለሆነ ወደዛ ተወሰደ። ሰሞኑ ብዙዎቹ እየወሰዷት ተቸግረናል። ግን እንትኑን አትሊስት መውሰዳቸውን ስላላረጋግጡ ነው እንጂ አሰባሳቢ እስከሆነ ድረስ ቢወስዷት ግድ የለም። ግን አሰባሳቢ የምትለው ቃል በብዙ መልኩ እየተጠቀሙበት ነው። ግን ያኛው የዛሬ 10 ምናምን ዓመት ነው የተጠቀምነው። አሰባሳቢ ማንነት በአንድ ሀገር ልጅነት ነው። ታንኪዩ እና በዚህ በአይነቱ ሊሰኝ የሚችለው በይነመረብ ህዝብ ትዕይንት ላይ የዛሬ ዝግጅት ላይ ታዳሚዎችና አዘጋጆች የከበረ እና የላቀ ሰላምታ ይድረሳችሁ። ከልብ የመነጨ ምስጋናዬን በቅድሚያ ተቀበሉኝ። በተለይ የአብሮነት ኢኒሼቲቭ ባለቤቶች ልዩ ምስጋና ይገባቸዋል። ይህ መነሳሳታችሁ ወይም ኢኒሼቲቭ ከሌሎች በርካታ ሰላም ይውረድ፣ ጸረ ሰላም ይውረድ፣ ሰላም ይውረድ፣ ጸረ ሰላምም ይውረድ
በሚለው ተቃዋሚዎች ቅንጅት ተደምሮ ዓላማውን እንደሚያሳካ ጥርጥር የለኝም። አሁን ዛሬ በዚህ ላይ የምንመለከተው የጎንዮሽ መጋጨቱ ተትቶ ቀጥታ በፖለቲካ በጣም የራቁ ኃይሎች ወይም የነሱ ተወካዮች እዚህ በአንድነት መሰለፋቸው በአንድ በኩል ለኢትዮጵያ ሕዝብ ተስፋ ይሰጣል፣ በሌላ በኩል ደግሞ ላለው አገዛዝ ያርደዋል ማለት ነው። አሁን እንዳየ ነው። ጦርነት ይቁም፣ ሰላም ይስፈን ምኑ ላይ ነው የሚያሸብረው? ምንም የሚያሻማ ትርጉምም ኖሮት ሊኖር አይችልም። ግልጽም ነው። በሀገሪቷ ሰላም ይውረድ፣ ጸረ ሰላምም ይውረድ ብለን በምንልበት ጊዜ ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ጸረ ሰላም ኃይሎችና የሰላም ኃይሎች አሰላለፍ ጥርት ባለ መልክ እየታየ ነው። ግልጽ እያለ መጥተዋል። በኢትዮጵያ ውስጥ ያሉት ድርጅቶች፣ በአካባቢ ያሉት ሀገራት ኃይል አሰላለፋቸው ግልጽ እየሆነ መጥተዋል ማለት ነው። ለአንድ አፍታ እዚህ ላይ ቆም ብለን የአሁኑ ሁኔታ በመሰለው የታሪክ መጋጠሚያ በስልጣን የነበሩት መሪዎቻችን ወይም የኢትዮጵያ መሪዎች የወሰዱትን አቋም ዞር ብለን እንመልከት። ቅበ ንግስና ከእግዚአብሔር ተቀብያለሁ ይሉ የነበሩት ንጉሠ ነገሥት ጃንሆይ ልዑል ራስ እምሩ ካግባቧቸው በኋላ የሀገሪቷን ደህንነት ያስጠብቃል ካላችሁ እሺ ብሎ በሻለቃ ደበላ ዲንሳ በሚመራው የደርግ ጓድ ጋር ተነስቶ ከቤተ መንግስት ወጡ፣ ከስልጣንም ወረዱ። በገዛ ፈቃዳቸው ማለት ይቻላል። ምክንያቱ ከእናንተ ጋር ይህንን የምትሉትን ነገር የሀገሪቷ ደህንነትና የህዝቦቿ ሰላም ያስጠብቅ ከሆነ ከእናንተ ጋር ማልሄድበት ምክንያት የለም ብሎ ደርግ የላከላቸው በሻለቃ ደበላ ዲንሳ ከሚመራው ቡድን ጋር ሄዱ። ፕሬዚደንቱ መንግስቱ ኃይለማርያም በመጨረሻ የደርግ ፓርላማ ስብሰባ ላይ ለሀገሪቷ ሰላም ሲባል ለተፋላሚ ድርጅቶች ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ አሉ። ወንበሬን ለመልቀቅ ዝግጁ ነኝ ለአንዱ ተፋላሚ የነበሩት ያኔ ወያኔና ሻዕቢያ ናቸው። ለነሱ አምበል ነው ያሉት። ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ ብሎ አትሊስት ስልጣን ለመልቀቅ ለህዝቡ፣ ለሰላሙ፣ ለሀገሪቷ ደህንነት ለመልቀቅ ዝግጁ መሆናቸውን አሳዩ ማለት ነው። በቅርብ ደግሞ ኃይለማርያም ደሳለኝ ስልጣናቸው በገዛ ፈቃዳቸው ለቀቁ። አሁንም ለሀገሪቷና ለህዝብ ደህንነትና ሰላም ሲባል ነው። እንዲያውም የመፍትሄ አካል ለመሆን በማለት ዝግጁነታቸውን አረጋገጡ። ታዲያ ምን ያደርጋል? ንጉሱም በጣም ከረፈደ በኋላ ነው ዝግጁነታቸው ያሳዩት። ኮሎኔሉም እንዲሁ በጣም ከረፈደ በኋላ ነው። ጠቅላይ ሚኒስትር ኃይለማርያም ምንም እንኳን የተካቸው አብይ አህመድ በፈርዖን ቤት ያደገ ሙሴ የተባለለት ራሱ ፈርዖን መሆኑን አረፈው እንጂ ስልጣንን በሰላም ሆኖ አረፈው እና በሰላም ስልጣናቸው ለለቀቁት ፕራይም ሚኒስተር ኃይለማርያም ደሳለኝ ለዛ ለተባለውን ነገር ሊሆን አልቻለም። ለዚህም ነው በአገር ልጆች መሃል ዛሬም ኃይለማርያም ደሳለኝ ዛሬም በአገር ልጆች መሃል እንደፈለጉ የሚዟዟሩት። የተሳካ የስልጣን ርክክብ ነበረ ማለት ይቻላል። ነገር ግን አመሰቃቃይ ወንበር ወራሹ አገሪቷንም ቀጠናውም አተረማመሰው። ይሄ ነው በኢትዮጵያ ውስጥ ያለው ነገር። እዚህ ላይ አንድ አጭር
ፈገግ የሚያሰኝ ገጠመኝ የራሴ ገጠመኝ ለእናንተ ልጋራ ፍቀዱልኝ። ዛሬ በስደት ከካይሮ አሁን ያለሁበት የስካንዲናቪያ አገር መተን ትንሽ ከቆየም በኋላ በዛን ጊዜ 4 ወይም 5 ዓመት የነበራት የመጨረሻ ልጃችን አማርኛ መነጋገር እየአስቸገራት እና እንዝናናባት ነበረ። ከዕለታት አንድ ቀን ለብቻዋ መጫወት ሰለቻት መሰለኝና እናቷን ማሚ እኛ ወደ ኢትዮጵያ የምንሄደው መቼ ነው አለቻት። እናቷ ደግሞ አባትሽን ጠይቂው ብላ ወደ እኔ ልትገላገል ፈለገች። ቀጥታ ወደ እኔ መጣ አምርታ እሱ ጥያቄ ራሱ እንደገና ጠየቀች። እኔ ብዙ ሳላስብበት በስልጣን ያለው መንግስት ሲወርድ ነዋ አልኳት። እሷም በልጅነትና በንጹህ ልቦናዋ ምን ብትል ጥሩ ነው? ምኑ ላይ ነው የቆመው? ይውረዳ ብላ እርፍ አለች። ምኑ ላይ ነው የቆመው? በሷ የተረዳት በስልጣን ያለው መንግስት ሲወርድ ነው ስላት ምኑ ላይ ነው የቆመው? ይውረዳ። በጣም በሚያስቅ አኳኋን ነው ያለችውና ያ ነገር ሁሉ ጊዜ እንደ ቀልድ እንደግመዋለን። ስለዚህ ይሄ ነገር አብይ አህመድ ከስልጣን መውረድ የኛ ትንሿ ልጅ ያኔ እንግዲህ ትልቅ ናት ባለችው መልኩ ባይሆንም አሁንም ቢሆን ምን ላይ እንደቆመ አንዱ በኢትዮጵያ ሕዝብ የሚያውቀው ይመስለኛል። በቀላሉ ግን ውረድ ሲባል እንደማይወርድ በተግባሩ ያሳየ፣ ከዛም አልፎ ተርፎ እዚህ ላይ ስትነጋገሩ የነበራችሁ ተናጋሪዎች በዝርዝር ገልጻቸውና የኔ መልእክት በማሳጠር ወደ እንትን አልፋለሁ። 2 ደቂቃ አሉት አቶ ዩሱፍ። ውረድ ብሎ ማውረድ የማይሞከር የማይታሰብ ነው። በተለይም የንግስናው ዘውድ የደፋሁት እናቴ በ7 ዓመቴ በነገረችን ህልምና ንግርት ብሎ በፓርላማ ፊት የቆሞ መናገር ድፍረት ያለው መሪ ነውና ኢትዮጵያ ህዝብ ጃንሆይን እንኳን ሌባ ብሎ በድንጋይ የወረወረባቸው አድፋጭ ህዝብ ነው። አንድ ትንሽ ልጄ ላይ ምን ላይ ነው ቆመው እንዳለችው አብይ ዛሬ ምን ላይ እንደቆመም ምን እየሰራ እንደሆነ ሁላችን የምናውቀው ነውና በአጭሩ ሰላም ይውረድ፣ ጸረ ሰላምም ይውረድ። አመሰግናለሁ።